ሰላም ቤተሰቦች እንዴት ናችሁ? እንዴት ቆይታችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁልን? እንደምን ቆያችሁ ብለናል። እንግዲህ ተመልሰን ተከስተናል ዛሬ በሌላ ቪዲዮ። እንግዲህ ከዚህ በፊት እንዳያችሁት በሀይሚና በብሩኬ ጉዳይ ብዙ ቪዲዮ ነው የሰራ። በቃ ነፍ አጨርሱትም ቁጥራችሁ ራሱ። ግን እስኪ ሌላ ዜና ደግሞ በሌላ ቪዲዮ እስኪ ሰምተናል። አንድ ከውስጥ የተላከልን እንትን ነበረ ትላንትና ማታ ያገኘነው እንትን ነበር እና ሀይሚ ጋር እየተፈጠረ ያለው ነገር ያው ግልጽ ነው። ትላንት ቪዲዮ ለቀው ነበረ፣ ስለቀደም እያየነው ነበር ከብስሬ ጋር እና ትላንት ማታ እና ቪዲዮው ላይ ምንድነው ሀሳባቸው ብሩኬ ከዚህ ቀደም ያደረጋቸው ነገሮች ከሀይሚ በፊት ከነበረችው ጓደኞች ጋር የነበራቸውን አንዳንድ ፎቶዎች ከሷ ላይ በመውሰድ አንድ ልጅ ነው ለሀይሚ እየላከ እየረበሸ ያለው እና አክቹሊ በጣም አሁን አንተ በብሩኬ ትፈርዳለህ። ሰው ባለፈው ነገሩ ሰው እንትን ማለት የለበትም ማለት መወቀስም የለበትም። ምክንያቱም ሰው ካለፈው ነገር ይማራል፣ ብዙ ነገር አለ እና ሰው ባለፈው ነገር እንትን ማለት ብሌም ማድረግ ጥሩ አይደለም። ከሷ በፊትም የተደረገ ነገር ነው እና በእርግጥ ሊደብር ይችላል፣ ግን ተገቢ አይደለም ሰውን ባለፈ ነገር እንትን ማለቱና እስኪ ለኦዲየንስ የሚሆን ከመረጥናቸው ፎቶዎች በውስጥ ከተላኩልን እንትን ለኦዲየንስ የሚሆነውን ለትንሽ ሰከንድ ስክሪን ላይ እናደርግላችኋለን። ከቻለን እስኪ እናደርግላችኋለን። እናንተ ማየታችሁ ትፈርዳላችሁ። እስኪ በጣም ፎቶም የድሮ ነው። በቃ ጩጬ ነገር ነውና በጣም የቆየ ነው ግን ደግሞ አንዳንድ ሰዎች አይታወቅም የሚፈጠር ልጁ ጨማምሮበት እንትን ሊል ይችላል። በዚሁ አጋጣሚ ለአንዳንድ ሰዎች እኛ ማስተላለፍ የምንፈልገው ነገር እቺን አጋጣሚ ተጠቅማችሁ የልጁን ስም በሚዲያ እየመጣችሁ የምታጠፉ ሰዎች ልክ አይደለም ያደረጋችሁ ያላችሁት። እንደዚህ ማድረጉ ተገቢ አይደለም። ላይክ ሰው በቃ ከሀይሚ በፊት ያደረገው ነገር ነው ያለ ነገር ነው። እንትን ሊል ይችላል፣ ከሱ ሊማር ይችላል። ብዙ ነገር አለ እና ምንም ሳይረጋገጥ ተገቢም አይደለም አያስፈልግም። ሲጀመር ቪዲዮዎች ምናምን ደርሰውናል፣ ግን እንደዚህ ማውጣት ተገቢ አይደለም። እንደዚህ ጥሩ ስም ያለው ልጅ ነው ዩቲዩብ ላይ 300,000 ሊገባ አይደለ? ኦልሞስት በቃ 300,000 ይበላል እና 300,000 ተከታይ ያለውን ልጅ እንዲህ ከመሬት ተነስታችሁ እንደዚህ አይነት እንትኖችን የምታሰፉበት ሰዎች እና የሰውን ስም ለማጥፋት መስራት ስለማትችሉ ነው። እናንተ ባይዘው የሰውን ስም ለማጥፋት እንደዚህ ተግታችሁ የምትሰሩት መስራት ስለማትችሉ ሰርታችሁ እዚህ መድረስ ስላቃታችሁ ነው። አይሳካላችሁም ደግሞ እንደዚህ አይነት ነገር ልክ አይደለም። ምቀኝነት እንደዚህ ምቀኝነት በቃ የትም አይሰራም። ሲጀመር እነሱም ተጣልተው አይቀሩም እናውቃለን፣ ግን እንደዚህ መስማማታቸው አይቀርም። እንደዚህ አይነት ነገሮችን በመውጣት እንደዚህ ሰው ለማሳፈር የምትጥሩ ሰዎች በቃ እንዲሸማቀቅ ምናምን እንዲደብረው ለማድረግ ነው ሚዲያ ላይ ማውጣታቸው ልክ አይደለም። የልጁን ስም ማጥፋቱም ተገቢ አይደለም። ትላንት ቪዲዮን አይተህ ከሆነ ሀይሚ ራሱ ስልኩን ሸፍና ነው ስታሳዩ የነበረው እና ምን እንደሆነ መረጃው ራሱ ኦዲየንስ እያሳየችም አይደለም። እኛም የተመረጠ ነገር ነው ልናሳይ የምንችለው፣ ላናሳይም እንችላለን። በቃ ድንገት መጥፎ ነገር ከመሰለን ላናሳይም እንችላለን። ግን እስኪ እናንተም አይታችሁ ትፈርዳላችሁ አለ። ቪዲዮም እኛ አንለቅም ቪዲዮ፣ ፎቶውን ግን የተወሰነ ልናሳያችሁ እንችላለን። ግን በቃ ተገቢ ስላልሆነ ነው እንደዚህ አይነት ነገር ማውጣትም ሆነ ሚዲያ ላይ እንደዚህ እንትን ማለት በጣም ተገቢ አይደለም። በጣም የወረደ አስተሳሰብ ያላችሁ ከእንደዚህ አይነት ተግባራችሁ ቢያንስ ብትቆጠቡ እንላለን። ምክንያቱም ምንም አይጠቅምም ማለት ምንም እንትን ሳንል የሰውን መረጃ እንትን ማለት ወይም ማውጣቱ ጥሩ አይደለም። ከዚህ ተግባራችሁ ተቆጠቡ ለማለት ያህል ነው። አንዳንድ ሰዎች ታውቃለህ ከዚህ በፊትም እንደዚህ በጣም ይሰድቧቸው ነበር። እንደውም በፊት የሆነ ቪዲዮ ራሱ ሰርተን ነበር እና እንዲሁ ከመሬት ተነስተው ሚዲያ ላይ እንዲመጣው ምናምን በሰውን እያጭበረበሩ ነው ምናምን እያሉ በቃ ስማቸውን ለማጥፋት በጣም የሚታገሉ ሰዎች አሉና በቃ ተው፣ ለምንድነው ማተውት? ይሄ የምቀኝነት ጥግ ነው።
እንደዚህ አይነት ነገር ማድረግ ተገቢ አይደለም እና ለእነሱም አይጠቅም። ደግሞ አንድ የማያውቁትን ሰው ጭራሽ እንኳ አይተዋወቁም፣ ታይተውም የማይተዋወቁ ሰዎች እንደዚህ ነገር ስራ መስራት እነሱም ቡቡንም ለማግኘት ከሆነ ብሩኬንም ማግኘት አይቻልም በእንደዚህ ነገር። ሃይሚንም እንደዛው እንደዚህ ባለፈው ማሳይተን ንቅሳት እየተነቀሰራ ራሱ አይቆምም ይሄ ነገር ምንም። የእናንተ አንድ ሰው ሰንበዲ ሚዲያ ላይ መጥቶ ብሩክ መጥፎ ሰው ነው ምናምን ስላለ ብሩክ ካለበት ነገር የሚወርድ ነገር አይደለም። አንተ ነህ የምትረክሰው ነው። አሁን ሰንበዲ ሚዲያ ላይ መጥቶ ሲያወራ የምትረክሱት እናንተ ናችሁ ማለት ነው የምንፈልገው እኛ እና ተገቢ አይደለም። የዚህን ያህል ምቀኝነት በራሱ እኛ ሃይማኖት ያለን ሰዎች ነንና የዚህን ያህል ምቀኝነት አስፈላጊ አይደለም። ኢትዮጵያውያን እንደዚህ አይደለንም እኛ። ትላንትና የሰራነው ቪዲዮ ላይ አይታላል ሃይሚ ብሎ እዚህ ደረቱ ላይ ተነቅሶ እና እንደዚህ በአደባባይ ምናምን ቪዲዮ እና እንደውም አንዳንድ ሰዎች ኮሜንት ያደረጋችሁን ሰዎች በዚሁ አጋጣሚ መናገር እንፈልጋለን እና የሆነ ኮሜንት አይቼ ነበር እስካላገባሽ ድረስ ማስቀር መብቱ ነው ያለችን ልጅ አለች። ግን ምንድን ነው ይህንን ጠለቅ ብለሽ አንቺ ማሰብ አለብሽ። አሁን ብሩኬና ሃይሚ ለስንት ጊዜ ነው አብረው የሆኑት? ባይጋቡ እንኳን አንድ ላይ ናቸው፣ አንድ ግንኙነት ውስጥ ናቸው። አሁን እንደዚህ የሆኑ ሰዎችን ለማስፋታት ካልሆነ በስተቀር እንደዚህ ማድረግ ተገቢ አይደለም። እዚህ ጋር ተነቅሶ ልጁ ምንም ሃይሚንም ባያገኝ ራሱ በኋላ ለራሱም ነው ጦስ የሚሆነው። ምንም እኮ እድሜ ልኩን ላዩ ላይ የሚቀር ነገር ነው እና ኮሜንት ያደረግሽው ልጅ ራሱ እኛ ማለት የፈለግነው ነገር ግንኙነት ላይ ያለን ሰው መመኘት ጥሩ አይደለም። ላይክ በቃ ትክክለኛ ነገር አይደለም። በቃ ፍቅር ላይ ያለች ልጅ ነች። ከዚህ በኋላ እኮ ኢንጌጅ ሊያደርጉ ይችላሉ ምናምን ጋብቻ ሊያደርጉ ይችላሉ። ግን ሰንበዲ እንዴት ነው ግንኙነት ላይ ያለችን ልጅ እና የኔ ነች ምናምን አይነት አክት ማድረግ? የሚወዳት ከሆነ እንደውም ማስታረቅና ለእሷ ደስታ በቃ መተው አለበት እና ሁልጊዜ ከመሬት ተነስተህ የወደድከውን ነገር ታገኛለህ ማለት አይደለም። በቃ ልጅቷ ዜሮ እያለች ከዜሮ ተነስተው ነው አይደለ ዛሬ እንደዚህ የሚያምር ነገር ያላቸው ከብሩክ ጋር። በፊት ሃይሚን እናውቃታለን እና አብራ የተነሳችው ልጅ ነው፣ አብረው ያደጉ ልጅ ናቸው እና እሷ የራሷ መንገድ ያላት ሰው ነች እና ዛሬ አሪፍ ነገር ስላላት ወይም ደግሞ በቃ ሰንበዲ ከመሬት ተነስቶ መጥቶ እኔ አፈቅራታለሁ እኔ ነኝ በጣም መወዳት ብሩክ እንደዚህ እንትን ይልባታል እኔ ነኝ ለሃይሚ ማስበው እኔ ነኝ እንደዚህ ተቆርቋሪ ምናምን የእነሱ ስራ ነው የራሱ ሲጀምር ጭራሽ ትክክለኛ ያልሆነ ነገር ነው እና ሃይሚም በቃ አስበሽበት በቃ እንደዚህ ነገሮች ሚዲያ ላይ ሲወጡ በቃ በኋላ ተከትለው የሚመጡት ነገሮች የሚታወቁ ናቸው እና ይህንን አስበሽ አንቺም በቃ እስኪ ተወያዩ ከብሩክ ጋርም እስኪ ከካሜራ ጀርባም ቢሆን እስኪ ተወያዩና የሆነ ነገር መፍጠር ትችላላችሁ ብለን ነው የምናምነው እኛና በቃ እስኪ የሆነ ነገር ፍጠሩና እኛንም እንደሰት በቃ ሀዘን ብቻ ሆነ እኮ ጊዜ መለያየት ሆነ። እየተደረገ ያለው ነገር ጥሩ አይደለም እና እንደዚህ ዝም ብለው ከመሬት ተነስተው ለሚመጡ ሰዎች ቦታ መስጠት ነው። ትናንትና ብሩክ መጥፎ ሰው ነው ብሎ ከመሬት ተነስቶ ለሚያወራ ሰውዬ ዛሬ ፎቶ ማሳየት እና እንደዚህ መንገድ መክፈት ተገቢ አይደለም እና እነዛ ሰዎች እንዲደሰቱ አታድርጉ። ምንም ደስ የማይል ነገር ነው። ከካሜራም ጀርባ ቢሆን ያለውን ተወያይተው ሶሉሽን ላይ ቢደርሱ በጣም አሪፍ ነው። በጣም እንደዛ ነው እና ቤተሰብ እንግዲህ እነ ብሩክም 300 ሊገቡ ነው 300,000 ኦልሬዲ እየገቡ ነው። ሰብስክራይብ እያደረጋችሁ እኛም 10,000 እንገባለን ብለናል በዚህ ወር። እኛም እስኪ ሰብስክራይብ እያደረጋችሁ እናንተ እርዳታ በጣም ያስፈልገናል እና እርዱን በቻላችሁት እና ሰብስክራይብ እያደረጋችሁ ላይክ ኮሜንት እንዳይረሳ ድጋፋችሁን አሳዩን። ያለነው ጅማ ዩኒቨርሲቲ ነው። የዩኒቨርሲቲ ላይፍ የካምፓስ ላይፍን በቻልነው መጠን እናሳያችሁ እንሞክራለን። ሁላችሁም እንወዳችኋለን። አዳዲስ ቪዲዮ ሲለቀቅ እናመጣላችኋለን። እስከዛው ይመቻችሁ። እናመሰግናለን።